ይህ ታሪክ ፍቅርና ፍላጎትን ወደ ኃይል ስለቀየረ አንድ አስደናቂ ሰው ነው። ክሪስ በምስቴድ ወይም አድናቂዎቹ እንደሚጠሩት ሲበም። ክሪስ እንደ አውሮፓውያን አቆጣጠር በ1995 ካናዳ ውስጥ ባለች አንዲት ከተማ ተወለደ። በልጅነቱ ምንም እንኳን ቦዲ ቢልደርም ባይሆን ለስፖርት ከፍተኛ ፍቅርም ነበረው። በትምህርት ቤት ኳስ እንዲሁም ባስኬትቦል መጫወት ያዘወትርም ነበር። ነገር ግን 14 ዓመት ሲሞላው ነገሮቹ ተቀየሩ። ለመጀመሪያ ጊዜ ከዳምቤል ጋር ተዋወቀ። በመጀመሪያ ይሰራ የነበረው እንዲሁ ደስ ስለሚለው ብቻ የነበረ ቢሆንም ሰውነቱ እየተቀየረ ሲመጣ ግን ለስፖርቱ ያለው ፍቅር እጅጉን መጨመር ጀመረ። ይህንን ያስተዋለው የእህቱ ባልም ለክሪስ እንደ አሰልጣኙ ሆነለት። የእህቱ ባል ፕሮፌሽናልም ቦዲ ቢልደር ነበር። ምናልባትም ክሪስ ወደዛ የተሳበው እሱን አይቶ ነው የሚሉም አልጠፉም ነበር። ዓላማው የቦዲ ቢልዲንግን መንገድ ተከትሎ እንደ አርኖልድ ሸዋዚንገር የክላስ ስታይል ቦዲ ቢልደር መሆን ነበር። እንደ አውሮፓውያን አቆጣጠር 2016 ገና በ21 ዓመቱ ክሪስ ፕሮ ቦዲ ቢልደር ወይም ፕሮፌሽናል ቦዲ ቢልደር ሆነ። ከአንድ ዓመት በኋላም ለመጀመሪያ ጊዜ ወደ ኦሎምፒያ ስቴጅ መጣ። በዛ ውድድርም ሁለተኛ በመውጣት አሻራውን አሳረፈ። በዚህ ማብቃት አልፈለገም። በቀጣይ ዓመት መጥቶም በድጋሚ ተወዳደረ። ነገር ግን የሶስተኛ ደረጃን ነበር በማግኘት ያጠናቀቀው። ጥሩ አቋም ላይ አልነበረም። ቶሎ ይደክመም ጀመር። ሰውነቱ መውረድም ጀመረ። ሲመረመር አንድ በሽታ ተገኘበት፣ ኩላሊትን የሚያጠቃ አዲስ በሽታ። ይህም እንደተያዘም ተነገረው። ይህ ለብዙ ሰው ማቆሚያ ምክንያት ቢሆንም ክሪስ ግን ማቋረጥ አልፈለገም። ፍርሃቱንና በሽታውን ተጋፍጦ ጠንክሮ መስራትን ተያያዘው። በ2019 ተመልሶ በመምጣት የአንደኝነት ደረጃን በመያዝ ሚስተር ኦሎምፒያ በመባል የስኬቱ ጉዞ ተጀመረ። ክሪስ ይህንን ውድድር በድጋሚ በ2020 በ2021 እና እንዲሁም በ2022 በማሸነፍ ለተከታታይ 4 ዓመታት የግሉ አደረገው። አሁን ላይ ክሪስ ሻምፒዮን ብቻ ሳይሆን ለብዙዎች የመነሳሳት ምክንያትም ጭምር ነው። ሮ ኒውትሪሽንም የሚባል የራሱ ብራንድ በአሁኑ ሰዓትም አለው። ያሰለጥናል፣ ያስተምራል፣ ሌሎችን በምሳሌነት ይመራል። ክሪስ ስኬታማ የሆነው ልዩ ሆኖ ስለተፈጠረ ሳይሆን ወደፊት በመሄድ ቁርጠኝነትን ስላሳየ